የመኖሪያ ቤት አከራይ ተከራይ አዋጅ የህገ መንግስት የቅሬታ አቤቱታ ቀረበበት። ይህ በጠበቃ ማህመር ተዘጋጀ የሚቀርብላችሁ የህግ ፕሮግራም ነው። በዛሬው ፕሮግራም የመኖሪያ ቤት አከራይ ተከራይ አዋጅ ላይ የህገ መንግስት አቤቱታ ወይም ቅሬታ እንደቀረበበት ልገልጽላችሁ ነው የመጣሁት። እንግዲህ ይህ አዋጅ በአዋጅ ቁጥር 13/2016 በሚል ታውጆ በተለይ በአዲስ አበባ ከተማ አስተዳደር ደንብ ወጥቶለት ወደ ተግባር የተገባ መሆኑ ይታወቃል። ወደ ተግባርም ተገብቶ ሁሉም አከራዮች ለአከራዮቻቸው ውል እንዲሰጡ ውሉም በወረዳ በኩል እንዲደረግ አስገዳጅ የሆነ ህግ ነበረ። ከዚህም በኋላ የመመሪያ ቁጥር የአዲስ አበባ ከተማ አስተዳደር መመሪያ ቁጥር 7 በሚል መመሪያ አውጥቶለት ወደ ተግባር ተገብቶ እየተተገበረ ይገኛል። የቅሬታ ሰሚም በወረዳ ተዘጋጅቶ በክፍለ ከተማ ድረስ የአከራይ ተከራዮችን ቅሬታ እየሰማ ያለበት ሂደት እንዳለ ይታወቃል። ነገር ግን አሁን አዋጁ ህገ መንግስታዊነቱ አጠያያቂ ስለሆነ የህገ መንግስታዊ ትርጉም አቤቱታ ቀርቦበታል። እንግዲህ ይህ አቤቱታ ለህገ መንግስት አጣሪ ጉባኤ ለሚባል ተቋም ቀርቧል ማለት ነው። ይህ ተቋም ደግሞ በህገ መንግስቱ ህገ መንግስታዊ መሰረት ያለው በህገ መንግስቱ የተቋቋመ የራሱ አዋጅ አለው። ማንኛውም የመንግስት አካል ወይም ፍርድ ቤት ውሳኔ ከሰጠ በኋላ ይህ ውሳኔ ወይም አተገባበር ህገ መንግስቱን ጥሷል የሚባል ከሆነ ለህገ መንግስት አጣሪ ጉባኤ ይቀርባል። የህገ መንግስት አጣሪ ጉባኤ ጉዳዩን መርምሮ ለፌዴሬሽን ምክር ቤት በማስቀረብ የእያንዳንዱ ባለስልጣን የሚሆን የትኛውም ተቋም ተግባር ህገ መንግስቱን አላከበረም፣ ህጉም ህገ መንግስቱን አላከበረም፣ ውሳኔው ህገ መንግስቱን አላከበረም ተብሎ የሚታሰብ ከሆነ የውሳኔ ሀሳብ ለፌዴሬሽን ምክር ቤት አቅርቦ ያ ተግባር ወይም ውሳኔ ወይም ህግ እንዲሻር የሚያደርግ ተቋም ነው ማለት ነው። እንግዲህ ይህ ተቋም የህገ መንግስት ተርጓሚ ወይም የህገ መንግስት ፍርድ ቤት እንደመሆኑ ሁሉ ከሁሉም የፍርድ ቤቶች የሚሆን ከተለያዩ ተቋማት የበላይ ስልጣን እንዳለው ልናውቅ ይገባል ማለት ነው። እንግዲህ ከዚህ መረዳት የምንችለው ይህ ተቋም ላይ የቀረበ ነገር ህገ መንግስታዊ ጥሷል ተብሎ ከታሰበ አዋጅም ቢሆን የሚሻርበት ሂደት እንዳለ ነው። እንግዲህ የአከራይ ተከራይ አዋጁ ይህን ተከትሎ ለፌዴሬሽን ምክር ቤት ወይም ለህገ መንግስት አጣሪ ጉባኤ ለትርጉም ቀርቧል ማለት ነው። እንግዲህ ለትርጉም ቀረበ ማለት ይህ አዋጅ ህገ መንግስቱን ይጥሳል፣ ህገ መንግስቱን አላከበረም የሚል ይዘት ያለው መሆኑን መረዳት እንችላለን ማለት ነው። ከዚህ በመነሳት እንግዲህ ተከራካሪ ወገኖች ወይም የሚመለከታቸው አካላት ለአጣሪ ጉባኤው አቅርበው ክርክር ያደረገ መሆኑን አጣሪ ጉባኤው 11 አባል ያለው ከተለያዩ ከፓርላማ አባላት በተለያየ ህግ ባለሙያዎች የተዋቀረ እንደሆነ ይታወቃል። እነዚህ ጉባኤ ቀርቦ ውይይት ተደርጎበታል። ባለጉዳዮችም አሰምተዋል። የተለያዩ ባለሙያዎችም ለአጣሪ ጉባኤው የሙያ አስተያየታቸውን በአዋጁ ላይ በአከራይ ተከራይ አዋጁ ላይ የሙያ አስተያየታቸውን አቅርበዋል ማለት ነው። እንግዲህ በቀጣይ ምን ይጠበቃል የሚለውን ስንመለከት ይህ ተቋም ይህንን የአከራይ ተከራይ አዋጅ በመመልከት ወይም በመመርመር ህገ መንግስቱን አላከበረም፣ የዜጎችን መብት አላከበረም፣ የአከራይንም ይሁን የተከራይ መብት ህገ መንግስታዊ መብት አላከበረም ብሎ የሚያስብ ከሆነ አጣሪ ጉባኤው ምንድን ነው ሊያደርግ የሚችለው? ለፌዴሬሽን ምክር ቤት የውሳኔ ሀሳቡን በአዋጁ ላይ ህገ መንግስቱን ይጥሳል ወይም የዜጎችን ህገ መንግስታዊ መብት ይጥሳል ብሎ ካሰበ የውሳኔ ሀሳብ ያቀርባል ማለት ነው። የውሳኔ ሀሳቡ ላይ ተንተርሶ እንግዲህ የውሳኔ ሀሳብ ሲሰጥ የተለያዩ ነገሮች ኮንሲደር ይደረጋሉ። የተከራካሪ ወገኖች ክርክር፣ የባለሙያዎች ሀሳብ፣ የህግ ባለሙያዎች እንዲሁም የሌሎች ዘርፎች ባለሙያዎች ሀሳብ ይካተትበታል። ይህ ከተካተተ በኋላ የውሳኔ ሀሳቡ ለፌዴሬሽን ምክር ቤት የሚቀርብ ይሆናል። የውሳኔ ሀሳብ የሚቀርበው እንግዲህ ትርጉም ያስፈልገዋል ወይም ህገ መንግስቱን ጥሷል ከተባለ ነው። ነገር ግን ህገ መንግስቱን አልጣሰም፣ ተገቢ ነው፣ ህገ መንግስቱን ባከበረ መልኩ የወጣ አዋጅ ነው ወይም አዋጁ የዜጎችን ህገ መንግስታዊ መብት ሰብአዊ መብት የሚሆን ዲሞክራሲያዊ መብት የጣሰ አይደለም ተብሎ ከታሰበ የአጣሪ ጉባኤው በራሱ ውሳኔ መስጠት መብት አለው ማለት ነው። ውሳኔውን ሰጥቶ መዝገቡን ይዘጋል። ሁለተኛው አማራጭ
የዜጎችን መብት ጥሷል የሚባል ከሆነ ለፌዴሬሽን ምክር ቤት የውሳኔ ሀሳብ ያቀርባል ማለት ነው። እንግዲህ ከነዚህ ከሁለት አንዱ የመወሰን ስልጣን አለው ማለት ነው አጣሪ ጉባኤው። ለፌዴሬሽን ምክር ቤት የውሳኔ ሀሳብ ከላከ የፌዴሬሽን ምክር ቤት ጉዳዩን አናላይዝ አድርጎ ይህንን የአጣሪ ጉባኤውን ሀሳብ አናላይዝ ካደረገ በኋላ ወይም ከመረመረ በኋላ ለፌዴሬሽን ምክር ቤት ለጠቅላላ ጉባኤው ያቀርብና ውሳኔ ያሰጣል ማለት ነው። ካመነበት የአጣሪ ጉባኤውን ሀሳብ ካመነበት በዛው የሚያሳልፍና አዋጁ ይህ ህገ መንግስታዊ ነው ወይም የዜጎችን ህገ መንግስታዊ መብት ነፍጓል በሚል አዋጁ እንዲሰረዝ ያደርጋል ማለት ነው። ይህንን የማድረግ ሙሉ ስልጣን አለው ማለት ነው የፌዴሬሽን ምክር ቤት። ማንኛውም አዋጅም ይሁን ህግ ወይም ውሳኔ ወይም አተገባበር ወይም ተግባር ህገ መንግስቱን የሚጥስ ከሆነ የፌዴሬሽን ምክር ቤት ያንን ውሳኔ ወይም ህግ የመሻር ስልጣን እንዳለው በህገ መንግስቱ መብት ተሰጥቶታል ማለት ነው። ስለዚህ በዚህ አግባብ ይሄንን የፌዴሬሽን ምክር የአከራይ ተከራይ አዋጅ የፌዴሬሽን ምክር ቤት ይህ ህገ መንግስታዊ ነው ካለው አይተገበርም ማለት ነው። እንግዲህ ካልተገበረ ደግሞ በነባሩ የፍትሐ ብሔር ህግ የሚቀጥል ይሆናል ወይም ሌላ ህግ ሊወጣ ይችላል የሚል ሀሳብ ይኖራል። እንግዲህ አሁን በውይይት ላይ ነው። ከዚህ ቀጥሎ በሁለተኛው ስልጣኑ የአጣሪ ጉባኤው የህገ መንግስት ትርጉም አያስፈልገውም የሚል ውሳኔ ከሰጠ አሁንም ተከራካሪ ወገኖች ለፌዴሬሽን ምክር ቤት ማቅረብ ይችላሉ ማለት ነው። የአጣሪ ጉባኤውን ውሳኔ ላይ ይግባኝ ማቅረብ ይችላሉ ማለት ነው። ለፌዴሬሽን ምክር ቤት ይግባኝ ማቅረብ ይችላሉ ማለት ነው። ስለዚህ ሁለት ስልጣን አለው። በሁለት ስልጣኑ አንደኛውን ከወሰነ ለፌዴሬሽን ምክር ቤት የውሳኔ ሀሳብ ከሰጠ ለፌዴሬሽን ምክር ቤት ይሄዳል። የውሳኔ ከሰጠ ደግሞ አያስፈልገውም ትርጉም አያስፈልገውም የሚል ውሳኔ ከሰጠ ተከራካሪ ወገኖች ወይም ለአጣሪ ጉባኤው ቅሬታ ያቀረበው አካል አሁንም ለፌዴሬሽን ምክር ቤት ማቅረብ እንደሚችል በህግ መብት ተሰጥቶታል ማለት ነው። ስለዚህ ይህ አዋጅ እንግዲህ አሁን ባለበት ሁኔታ ለአጣሪ ጉባኤው ቀርቧል ማለት ነው። የአጣሪ ጉባኤው ደግሞ የሚሰጠውን ውሳኔ ወደፊት እንጠብቃለን ማለት ነው። እንግዲህ እስካሁን የተተገበሩ ተግባራት ይኖራሉ። አዋጁ ላይ የሚታዩ የምናያቸው በአተገባበር የሚታዩ ክፍተቶች አሉ። ምንድን ነው የሚታይበት? የተከራይ አከራይ ተዋዋይ ወገኖች የውል መብት አላከበረም። ለ2 ዓመት እንዲከራዩ ያስገድዳል። ለምሳሌ ለ3 ወር ከፈለጉ ለ1 ዓመት ከፈለጉ ይህን የሚፈቅድ ህግ አይደለም። እንዲሁም በአብዛኛው ለተከራዮች ፌቨር ያደርጋል። አከራዮች ላይ ምንም መብት አይሰጥም። ቤታቸው ላይ እንዲያዙ አያደርግም። ለምሳሌ መኖር ቢፈልጉበት ውጭ ሀገር ከሆኑ ወደ አገር ውስጥ መጥተው መኖር ቢፈልጉ እንደዚህ አይነት መብቶችን አይፈቅድም ውሉ ማለት ነው። 2 ዓመት ስትሪክት ተደርጓል። ከዛ ቀጥሎ በራሳቸው ዋጋ እንዳያወጡ ይከለክላል። አከራዮች እንዲህ አይነት ነገሮች ይነሳበታልና ከነዚህ አንግሎች አንጻር እንግዲህ ትርጉም ይሰጥበታል ተብሎ ይታሰባል። ሙሉ በሙሉ ህጉ ሊሻር ይችላል ወይም የተወሰኑ የህጉ ድንጋጌዎች የሚሻሩበት ሂደት ወደፊት ይጠበቃል ማለት ነው። እንግዲህ ይህን ተከትሎ የሚሰጠው ውሳኔ በጉጉት የሚጠበቅ ይሆናል። ውሳኔውን ምን እንደሆነ በሚቀጥለው ፕሮግራም ውሳኔ ሲሰጥ አቀርብላችኋለሁ ማለት ነው። እንግዲህ ይህን ነጋሪት የተሰኘ የጠበቃ ማህመድ መብራት የዩቲዩብ እና የቲክቶክ ቻናል እየተከታተላችሁ እንድጠብቁ አሳስባለሁኝ። ለዛሬው አመሰግናለሁ።